ነዳጅን እንደ ሻምፓኝ እንዲህ ሲያርከፈክፉ የነበሩ አዲስ የነዳጅ ማደያ ምርቃት ላይ ሻምፓኝ ተመቶ እንዲህ ሲረጭ ያዩ ሰዎች ነዳጁን ስራ ሲጀምር እነሱ ዲስፔንሰሩን ከፍተው እንዲህ ሲረጩ የነበሩ ሰዎች ገና ስራ ሳትጀምሩ የ3 ወር እግድ ጥዬባችኋለሁ ብሏል። ይሄን ያለው የፔትሮሊየም እና ኢነርጂ አውቶሪቲ ነው። እንግዲህ ነዳጅ ማደያው የት እንዳለ ብዙዎቻችን አናውቀውም ነበር። በዚህ አጋጣሚ ያለበትን ቦታም ጭምር ነግሮናል። በምስራቅ አርሲ ዞን ዲክሲስ ወረዳ ውስጥ ነው የሚገኘው ተብሏል። ይሄ ቦታ ወደ አሰላ ስትሄዱ ኢተያ የሚባል ቦታ አለ። ወደ ግራ ታጥፋችሁ ወደ ሁሩታ ሮብ ገበያ ዲክሲስ እዛ ሀገር ላይ ነው እንግዲህ ነዳጅ ማደያ ከፈትኩ ብሎ ምርቃቱን ሲረጭ የነበረው ነዳጁን። በእርግጥ ነዳጅ ምን ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ወርቅ ሸጠን ነዳጅ እንደምንገዛ፣ ቡና ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ይሄንን ባላደረገና በጣም የሚገርመው ነገር እነሱ መርጨታቸው ብቻ ሳይሆን እዛ ቆማችሁ የምታጨበጭቡ ሰዎች ደስ ብሏችሁ ነው ስለተረጨ። እና አንዳንዴ ስናጨበጭብ ራሱ ለምን እንደምናጨበጭብ ብናውቀው። የምንረጨውም ሰዎች ዲስፔንሰር እንደዛ ከፍተን የምንረጭ ሰዎች ምክንያቱ ደስ ስለሚል ነው ወይስ የሴሬሞኒው አንድ አካል ስለሆነ ነው? የተሻለ ፕሮሞት እያደረግን ነው? ለይተን የምናረጋቸውን ነገሮች ለይተን ብናቅጠሩ ነው። በዚህ አጋጣሚ የፔትሮሊየምና ኢነርጂ አውቶሪቲ ይህንን ቪዲዮ ቀርጻችሁ ለሶሻል ሚዲያው እንደዚህ ያበቃችሁ ሰዎች፣ ግለሰቦች ምስጋና ይገባችኋልና እናመሰግናለን ተብላችኋል።